እንደው ስታሳድገኝ አንተ እንዴት ነው ያሳደከኝ? እየገረፍክ አይደል? እየቀጠቀጥከኝ በበርበሬ እያጠንክ አይደል ያሳደከኝ? ኧረ እሱ ጫፍህንም ነክቶ አያውቅም። እማ ተይኝ በቃ። አንቺ እኮ ያንቺ ነገር በቃ አባ አንተ ቀጥል አንተ ግባ። እኔ በመጀመሪያ ልጅ በግርፍ ይመለሳል ብዬ አላምንም። አንተም በዛን ጊዜ ትጉ ታታሪ ልጅ ነበርክ፣ ታዛዥ ነበርክ። ለምን ብዬ መታሃለሁ እና አልገረፍከኝም? ኧረ ተው አባ፣ አስታውስ ገርፈኛል። ተው ግድ የለም እኔ እጄን አንስቼብኝ ማለት ያሳዝናል። ለምትወዱኝ ይመስለኝ ነበር። ሰው እንዴት ልጁን በስነ ስርዓት ቀጥቶ ገርፎ በርበሬ አጥኖ እንዴት አያሳድግም? ምን የሚሉት ልጅ ማሳደግ ነው? አሁን እኔ ከእናንተ ምንድን ነው የምማረው? ሰው ልጁን ቀጥቅጦ ረግጦ በርበሬ አጥኖ ጥሩ ምግባር እንዲኖረው ያደርጋል። ነብዩም ባያችሁ አንድ ሰውነት የለው አባቱ ቀጥቅጦት እየቆነጠጠ በእንትን እየጠበሰ ያሳደገው አንድ ገላ የለው። አሁን ነብዩም ማይጻፋት መጽሐፍ ማን ነው ነብዩ? አታውቀውም አባዬ፣ አንተ አታውቀውም። እና በቃ ምንም አልመታኝም፣ አልገረፍከኝም። ምን ይመታል? ያን የምታሳዝን ጎበዝ ታታሪ ታዛዥ ልጅ ነበርክ። እንዳውም እኮ አሁን መጠጥ አልክ እንጂ እንደው ድምሽሽ ያልክ የምታሳሳ ልጅ ነበር። አይ ድምሽሽ ድምሽሽ ቀርቶብኝ እንደው ትንሽ ሰው ገረፍ ያደርጋል። በቃ እሺ፣ እኔ ሳድግ ምንም አልተቸገራችሁም? አልተራብንም? ሚላስ የሚቀመስ አላጣንም? አልተጎሳቆልንም? አባቴ ከሰው በላይ ሆኜ ብሎ መርቆኝ ነው። በእርግጥ እንደው ከሰው አልብለጥ እንጂ ከሰው እንኳን አልሻል። በቃ ይሄው ነው ታሪኩ። ተነሱ፣ ውጡ። ከመሸ ትራንስፖርት አታገኙ፣ ውጡ። ለዚህ ነው የጠራኸኝ? ለችግር ነው የጠራሁ። ምንድን ነው የቸገረ? ችግር ነው የቸገረኝ አባ።